አሽላልተሽ ነበረ አጉላሽ ቀብጠሽ መድፉ በርግቡ ይጥላል ብለሽ ይሄ ደረስ መለስ እንዳገር ነው ወይ አንዱ ላለመውረድ አንዱ ቶፕ ላይ አትልልኝ ድጋሚ ወደ አንደኝነታችን ተመልሰናል ይላል አረሂ መድፍ ምን ይሻለናል ጎበዛሬ ያርሰናል ምን ይሻለናል ለቋጣሪ አይመች ለተቃራሪ ቡድን እንደው ምን ይሻለናል ለጋርኝ ምን ይሻለናል አሁን እኔ ጥያቄ አለኝ ማለት ነው ሁለተኛው ጎል ማለት ነው ሴት ፒስ ነው ኦንጎል ነው የሚባለው አሁን በምን ሆነሽ የምታበሽኩ ነው ሴት ፒስ ድጋሚ ያገባችሁ ነው የምትሉን ወይስ ድጋሚ ኦንጎል አናዘርባ ነው ኦንጎል ምን አባት አመጣለ አንተበት ምን አባት ድጋሚ ወለ ቼልሲን ተዘጋጅ በለው ወገን ቼልሲን ተዘጋጅ በለው ያኛውንም ሄድለታለሁ የቪላው ጌታንም ሄድለታለሁ ግን ቼልሲንም ቪላንም ተከላካዮቻችን አዘጋጁ በሏቸው እኔ አይመቸኝም በቃ ከሌሎቹ ካላገቡልኝ አይመቸኝም የናፈቀኝም 8 ቁጥር የናፈቀኝ ካፒቴንን ተመልሶልኛል አባቴ በጎል ነው ተመለሰልኝ ዝም ብሎ አይደለም በጎል ተመለሰልኝ በቃ ኦዴጋርድ በመናቆ ጎሉን የተመለሰን አባቴ ካፒቴናችን ተመልሷል በዛ በኩል የኋላ ደጀናችን ማጋሌሽም ተመልሷል ሰላም ነው አባቴ ሰላም ነው በቃ ዘና ያለ ሳምንት ነው የምናሳልፈው ዘና ቀብረር ያለ ከብዙ ጊዜ በኋላ የወሩ ምርጥ ሴፍ የሚባለውን አንድ ሴፍ አግኝተናል ጎበዝ ወይኔ ቢገባ ኖሮ ዞሆኗ ያ ወደ ቦታው ተመልሳለች ለስንት ደቂቃ ነው ያስቀመጡን ራሱ ለደቂቃዎች ነው አንደኛ የነበር ነው አንደኛ መሆን የማይቻልበት ሰዓት ላይ ደርሰናል ምንድነው ሌላውን ተው ይሄ ምንድነው ራያ እንደ ወይኒ እንዴት እንደሆነ ተቃጠልኩኝ እንኳን ስትመልሰው አይመለስማ ስለማይመለስ እኮ ነው የተቃጠልኩት እንዴ ምን አይነት ሰው ነው በቃ በኦንጎል ማሸነፍ ሆነ ስራችሁ ምንድን የሆነ ሰሞን በኮርና ብቻ ታሸንፋላችሁ ኮርና ያገቡ አሁን ኦንጎል ኤፍሲ ባካቲ ተገን ስትሬስ ኤፍሲ ይላል 3 ኤፍሲ እቺን አትርሷት የፈለጋችሁትን ስም አርጉልን ከ3 ኤፍሲ ጋር ማለት ስለማይቀርማ ምን አይነት እኮ ጠላቶች እንዳሉን ማለት አሁን እኔ ኦንጎሉ ማለት ያርሰናል ደጋፊዎች አላስደሰተህም ወይ ሴት ፒስ እንድንወዳረጉ ኦንጎል እንድንወዳረጉ እናገኘዋለና ገባር ያለ ምክንያት አይደለም እኮ ሁሌ ኦንጎል የምታገኘው ባባዬ ብራይተን ኦንጎል ታሪክ የለውም ያልሽን ሰውዬ ሰላም ነሽ እንዴት ነሽ ታሪክ እየሰበር ነው በኦንጎል ራሱ ማለት ካለፉት 4 የፕሪሚየር ሊግ ጨዋታዎች 3ቱን በኦንጎል ያሸነፍ ነው አንዱን በሴት ፒስ ያሸነፍ ነው እንችላለን ማን ሴት ፒስ ኤፍሲ ኦንጎል ኤፍሲ 3 ፖይንት ኤፍሲ ግባ እናውጣው ራያን ናውጣና እናግረኝ 2-1 ላይ እንደዚህ አይነት ሴቭ ማን ገባ ራያ ማለት ራሱ እኮ በቃ አይደብረውም አንድ ሲሞከርብን አንድ የሚገባብን ነገር ብቻ ነው የሚያቃጥለኝ ገባለ እሱም ደግሞ እንዳረጋገጥኩት ከሆነ ሌሎቻችሁ መዝናናትን ትችሉ እኔ የሚያስጨንቀኝ ማንሲቲ አይደለም እኔ የሚያስጨንቀኝ ከማንሲቲ በላይ ማብራት ገባሱ ስለዛ ጂ ፓወር ሜሽን አድርጉልኝ አብረን መስራት አለብን we are the gunners come on ጄሱስ ትችላለህ ነው የምልህ በቃ ትችላለህ ምን አይነት ጨዋታ ነው መጫወት ያለብን ጄሱስና ማርቲኔሊ ሲኖር ልታስጨንቀን ከሞከርክ ትከፍልበታል ገባል ሎ ብሎክ ካረክ ደግሞ ጊዮከሬዝ ባያገባም 2 ተከላካይ ያቅፍልናል ትሮሳርድና ሳካ ጠቅ ያደርጋሉ ማለት ኦዲጋርድ ዛሬ ምርጥ ነበርሽ ባንቺ ጎል ነው ነገሮች ራሱ የተበረገዱት ከባድ አይደል ከዛ ኦንጎሉ ግዴታ ነው የሚቀጥለው ጨዋታ ቪላ ኦንጎል ጠብቂ ምድረ ጆሮ ጠቢና አጎብዳጅ አቃጣሪ በየክለቡ ተቀምጦ እኛ ቤት በኩል ታዲያ ቋጠሯችን ይሳካ ለወጉ ነው እንጂ ውድድሩማ ጨዋታው በሙሉ ቀድሞ አልቆልሻል እየተባልን ታዲያ እኛ ቤት በኩል ቋጥረን እናሸንፍ ነው እኮ ኧረ በየክለቡ ተጫዋች የምታስፈርሙትን ነገር አቁሙ ተው ግን እንዴ የቆመ ኳስ ሲነቃ ሲባነን ጭራሽ ተጫዋች እያስፈረማችሁ ማስገባት ጀመራችሁ ዛሬም ብራይተን 2 አገባ አርሰናል አሸነፈ ኧረ እንደው ከአንድ ከ2 ክለብ ውጭ ሌላው ክለቦች እንዳለ ለአርሰናል ፕሪሚየር ሊጉን ውሰድ ይያሉት አንዳንድ ተጫዋች ጎል ያስቆጠረለት በራሱ ኦንጎል ያስመዘገቡ አርሰናል እንዲመራ ያደርጉታል አሁን ነው ለሲቲ መሪ ነው ብለን ቪዲዮ የሰራ ነው ማለት እኛ ተቃጠልን የኛ ጮጋራ ታላጥ በዚህ ክለብ ማለት በየሳምንቱ አራተው አንዳንዴ እንኳን መሸነፍን ሊመዱ አርሰናል 2-1 አሸነፈው ብራይተንን በኦንጎል ቴስታ ኮርና እኔ ነገር ግን ሲጀመር ኮርኖ ባይ እንትን ባይል ራሱ የኦዴጋርድ ጎል
እንደ አንድ እንደ ሁለት ነው የሚቆጠረው ሲጀመር። እንዴት ነው የሚያው? ኦዴጋርድ ሲጀመር ትመቸኛለች። ኦዴጋርድ ቅመም ነች። ራያ አወጣው ያንን ጨዋታ። ማርቲኔሊ ተመልሷል ወደ አቋሙ፣ ወደ ዋናው አቋሙ ተመልሷል። ያን ኳስ እንዴት ነው ይዛቱ? ሳካ ራሱ ምን ነው ያን መጨረሻ ላይ ፕሬሸር ብቻ። አሁን ከጀርባችሁ እንተነፍሳለን። ወደ ዋንጫው ተመልሰናል። ወደ ዋንጫው ፉክክሩና ዘንድሮ ከባድ ነው የሚሆነው። እንደዚህ እየቀለድክ የሚመጣ ነገር የለም። በኦንጎል ምናምን የሚመጣ ነገር የለም። ተመልሰናል። እኛም አሪፍ ጨዋታ ነው። ኦዴጋርድ ኳስ አርሰናል 2 ብራይተን 1 አሸንፈናል። ግን ለምንድን ነው የምታስጨንቁን? አርቴታ ምንድን ነው ግን የምትሰራው? እምላችሁ ዛሬ አርቴታ ጠፋ ምናምን ነገር አይደለም። ሳካ ሰከንድ ሃፍ የለም። የሆነ ሰዓት ላይ ለምን አይቀይረውም? ሳካ እንደዛ ፈዘዝ ደከም ስትል ማዱኬን ተፍተፋ ማስገባት። በቃ ምንድን ነው አርቴታ? ይሄም እየተጫወተ አይደለም። ነገርየው እንዴት ነው እንዴ? ኳሱን ስንይዘው ምን ያህል አደገኛ ቡድን እንደሆነ ግን ማየት ትችላላችሁ። በእነዚህ አይነት ባክፎር ራይስን ሂንካፔና ሳሊባን አጣምረ ከዛ ላይ ዊስኪል ሬር ነው። በእንደዚህ አይነት ባክፎር እንዲህ አይነት ጨዋታ መጫወት የሚገርም ጨዋታ ነው የተጫወት ነው። ግን ስቲል ማለት ነው ጎል ለምን ይቆጠርብናል? እኔ እኮ ያኛው ቡድን እኮ ናፈቀኝ። ኮስተር ያለው ቡድን ናፈቀኝ እኮ ማርቲን ኦዴጋርድ የሚገርም ጎል፣ የሚገርም ጨዋታ። የኔ ማን ኦፍ ዘ ማች ማርቲን ኦዴጋርድ ነው። የሚገርም እንቅስቃሴ ነበረው። እኔ ዛሬ በጣም ተደስቼበታለሁ በማርቲን ኦዴጋርድ። ዴክላን ራይስ ነው። እኔ እንጃ። እኔ ስለዚህ ሰውዬ ምንድን ነው የሚሻለው? ራይት ባክ ኖ ፕሮብሌም ማን። የሚገርም ፐርፎርማንስ። ማንኛውም አሸንፈናል። ወደ ቦታችን ተመልሰናል። ኦን ቶፕ ኦፍ ዘ ቴብል። አረ ግራ አታጋውን። ኮርና ስንል ኦንጎል ስንል ኮርና። የቱን እንጠብቅሽ? በቃ በእርዳታ ይሁን የምታሸንፉት በኦንጎል። እሺ ኮርናውን እንተው። ቆይ እስከ መቼ ጥገኛ ሁናችሁ? መቼ ነው ራሳችሁት ባገባችሁት ጎል የምታሸንፉት? ቆይ መቼ ነው? ዛሬም እንደዚሁ ሶስተኛ ተከታታይ ጨዋታ መሰለኝ በእርግጠኝነት እነሱ ባገቡት ጎል ኦንጎል። ለምንድን ነው ከሌላ ክለብ ተጫዋች የምታስፈርሙት? ተቃጠል ያሉት እኔ እኮ ለምን እንደሚያጓጉን ራሱ አላውቅም እኮ። ምን ጉር ነው ሀቢቢ? ምን አይነት ጨዋታ ነው ያየነው? በቃ ሳንጨነቅ በቃ ማሸነፍ አቃተና በቃ እኛን በቃ ልብር ትረታችንን በቃ ሙድ ካልያዙ ራያን አንተ ከጉር ነው ያወጣን። በአላህ በታሪክ የማይያዝ ኳስ ነው ሴቭ ያደረገውና በቃ ሁለት አይነት ጨዋታ። ፈርስት ሃፍ የተሻለ በቃ በደንብ አድርገን ዶሚኔት አድርገናቸው ነበር። ጨዋታውን እዛ ላይ ነበር መጨረስ የነበረብን። ሰከንድ ሃፍ ላይ እንደምታዩት ባለፉት ትንሽ ጨዋታዎች እንደዚህ አይነት ነገሮች እየታዩብን ነውና ሲቀጥል ብዙ ነገሮችን አይተናል። ስፔሻሊ የመጨረስ ችግር እንዳለብን ማለት ነው። እንደ ቲም ግን እኔ ዛሬ የተረዳሁት ምንድነው የ2022-23ን ቲም ማየት ነው የምፈልገው። ስፔሻሊ ከፊት መስመር ዩኬሬሽ ይቅርታ ሀቢቢ ምንም በቃ ማርቲኔሊ ነው ያን ኳስ መሳት። ግን እኔ ያ እንዴት እንደሳተው አላውቅም። ሲቀጥል ጀሰስንና ቡካዮ ሳካን ከፊት አድርጎ ማርቲን ኦዴጋርድ ይቅርታ ምንድነህ እሳቱናል ዛሬ በአላ። ባጭሩ ዋናው 3 ነጥቡ ነው። ይመቻችሁ። በሌላ ቪዲዮ ተጫዋቾቻችን ሬት እናደርጋለን ከችላለሁና ይመቻችሁ። እኔ እኮ ምንድነው እሺ ኦንጎሉ ለምንድን ነው በራሳቸው የሚያገቡት እነዚህ ሰዎች? ሁሉም ምን አስደረጋችሁ ነው? ሲጀመር የሆነ ነገር እንዳስደረጋችሁ ምናምን ደርሰንበታል። እሱን እናወራለን። ግን ለምንድን ነው በፍቃደኝነት ለመሸነፍ የሚገቡት? አስጨንቀ ነው ምናምን እንዳትል። ምክንያቱም ማስጨነቅ ምን እንደሆነ ብራይተን የመጨረሻዎቹ ደቂቃ ላይ አሳይቶናል፣ በደንብ አሳይቶናል። እሱን እናቆየው። ግን ለምንድን ነው ቀድሞ በራሳቸው የሚያገቡት እነዚህ ሰዎች እንዴ? ምን እየሆኑ ነው? ቆይ ለምን ስለ የሆነ ነገር እንዳስደረጋችሁ በእርግጠኝነት መናገር ይቻላል። የሆነ ሰዓት ሴት ፒስ ነበረ፣ አሁን ወደ ኦንጎል ዞረ ማለት ነው። ጋብሪኤልም ተመልሷል፣ ሴት ፒስም አለ ልትሉ ማለት ነው። ይሄ ነው። እኔ እኮ ጉድ እኮ እኔ ለምን ዝም ብለው እንደማይጫወቱ ራሱ። እሺ አታግቡ፣ ዝም ብላችሁ ተጫወቱ፣ በራሳችሁ አታግቡ። ኧረ በስመ አብ፣ እኛውን ቪላ አለብን። አርሰናል ይላል ይሄን ቃለቀ አርሰናል የሲቲ ጫና እጅን ታክል ልክ ነጥፍር ቋሻ ቁጥሩም ደግሞ ብዙ አመት 3 አመት ልምድ ወስዷል። 3 አመት የዋንጫ ቲም ስትሆን ማንም ብራይተን ሲቲ ያሸነፈ እንደፍና ሰጠት ማለት ነው። በቃ አርሰናል ማለት ይሄ ነው። በቃ ለቁ አለቀ ጀሞ የዋንጫ ቲም ስትሆን እንደ ማድሪድ ያደርጓል ከፈለገ ብሏል እኮ ኤፍሬም ማለት እንደ ማድሪድ እንደ ባርሳ እንደፈለግ ተጫውቶ ያሸንፋል። 3 ነጥብ እንደፈለግ ተጫውቶ እኔ ፓርሰናል ይገርምኛል እኮ ይወጥ ከፈለገ ተከላክሎ ያሸንፋል። ከፈለገ ሁለቱንም ጎል በራስ ጎል ላይ አስቆጥሮ ያሸንፋል። አርሰናል ማለት ነው። በቃ ደግሞ እመኑ የእውነት ዋንጫው ያርሰናል ነው። እመኑ ዝም ብላችሁ እንዴ በምንም አይነት ሁኔታዎች ተቸግሮም ቢቸገርም ባይቸገርም ሁሌ አሸናፊ ነው። ደግሞ
ይህ ዓመት የአርሰናል ነው ደግሞ አትጠራጠሩ። የእውነት ቢቸግርም ባይቸግርም ያሸንፋል። ሁለቱም ጎል ራስ ላይ ገብቶን ዘንድሮ ለአርሰናል የበቃል ጊዜ ነው አባቴ። ብራይተንን 2-1 አጨሳት ማለት ነው። ኦዴጋርድ ምን አይነት ጎል ነው ያስቆጠርከው አንተ? እንዴት አባት ከዛ ጋር እንዴት ነው? ኧረ በስመ አብ ይችላል ነው የምልህ። በቃ አርሰናል ሲጀመር የበቃል ታይም ላይ ነው ያለው። ቤትም ብሎ ነጥብ ይዞ መውጣትን ይችልበታል። ዘንድሮ ዋንጫ ሊያሳካ ይችላል እያልኳችሁ እኮ ነው። ዋንጫ ሊያሳካ ይችላል። ዛሬ የ2-1 ቀን ነው። ሲቲም 2-1 አሸነፈ፣ ሊቨርፑል 2-1፣ እንደገና አርሰናል 2-1 አሸነፈ። በቃ 2-1 የሚጠናቀቅበት ጨዋታ ነው እየተከሰተ ያለው። የሚገርም ጨዋታ ነበረ። አርሰናል ወደ መሪነቱ ተመልሷል ማለት ነው። ህፃናቶቹን ትንሽ ደስታ እንኳን ብሰጣቸው ምን ችግር አለ? አሁን ትንሽ እንኳን ተደስተው ቢቆዩ። ኧረ በስመ አብ አርሰናል ግፈኛ ነው፣ ይነጥቃቸዋል እየመጣ። ይመቻል። እንኳን ከዘመነ ሴት ፒስ ወደ ዘመነ ኦንጎል አሸጋገራችሁ። ኦጂው ጀማ ከዚህ በኋላ ነው የአርሰናል ደጋፊ ኦጂ ነው መባል ያለበት። ራያ ይዞት ወጣ ቲሙን። ምን አይነት ኳስ ነው የመለሰው ቲም! አየሁ በረኛ ምን ያህል ቲምን እንደሚያድን። ማርቲኔሊም ስቷል፣ ግን ራያ ተሸክሞት ወጣ። እስከ መቼ በምጥ ግን እስከ ዋንጫው ያስኬዳል ይሄ ምጥ? አይመስለኝም። እሺ ኦንጎል ኤፍሲ ረስማ ተናግሬያለሁ እኮ ቅድም ቪዲዮ ስሰራ። ዛሬ ደግሞ ማን ያገባላቸው ይሆን ብያለሁ እኮ። እኔ እኮ እንደው ከማንም ቲም ጋር ይጮቱ አንድ ከብት ይመጣል። በቃ አንድ ከብት ራሱ ላይ ያገባ ማለት ነው። ጭራሽ ከኮርና እንደዚህ ብሎ ራሱ ላይ ያገባ። በሱ ጎል እንግዲህ አሸንፈው ወጥተዋል እንጂማ በአንድ በሚያምር ማርቲን ኦዴጋርድ ጎል ብቻ እስቲ ተመርኩዘው ያሸንፉ ይሆን ብለን እየጠበቅን ደገመላቸው። እንግዲህ ኦንጎል ምን ማድረግ ይቻላል። ብራይተን ደግሞ ሰከንድ ሃፍ ነው ጨዋታ መጫወት የጀመረው። ከ2-0 2-1 አድርገው ከዛ በኋላ ያስጨንቋቸዋል። ምንም የለም እንግዲህ ይሄ ነው ይሄ አርሰናል ነው። እኛ አዌይ እየሄድን ከባባድ ጨዋታዎችን ስናሸንፍ ተጨንቆ ምናምን ትላላችሁ እናንተ በሜዳችሁ። ካሮሚ ቶማ የብራይተን ምርጥ ተጫዋቾች የሌሉበትን ብራይተን እንደዚህ ተሳቆ እያሸነፉ ከሲቲ በላይ አሁንም ግምት ቢሰጠው አርሰናል ነው። ይመቻችሁ። ለማንኛውም ሴሜኒዮ ማለት ነው። ሴሜኒዮ ብቸኛ ጎል ዛሬ እንደምታዩት አራላን ተሸንፈዋል በርንማውዝ እና አባቴ አተሰቃይ ብቻን እያገዝካቸው ሴሜኒዮ ነው ዛሬም ለበርንማውዝ ያስቆጠረውና እስቲ ቆይ ጎሉን አየውና የሚገርም ጎል ከሆነ እስካሁን አልተፖሰተም። ለማንኛውም ሴሜኒዮአችን ቶሎ ናልን። ግን ቆይ ቢቆይ ደስ ይለኛል። ሴሜኒዮ ገባቸዋ ከቦርንማውዝ ጋር አዌ ያላቸው አርሰናል ጨዋታ ከ1-2 ጨዋታ በኋላ ነው ምናምን ነገርና እሱን ተጫውቶ ፈጅቶልን ቢመጣ ደስ ይለኛል። ወንደሽ ከተደፋሽ ቢረጥሽ አይቅባሽ። ብራይተን አንቺም ራስሽን አጥፋሽ። እኔ እኮ ይሄ ወያላ እኮ ማያመጣብኝ ጉድ እኮ የለም እኮ። ኮርና ሴት ቢሱና ነበር። አሁን ደግሞ ኦንጎል በቃ ራስ ላይ ማግባት ጀምሯል። በቃ ከወያላ ጋር የምትጫወቱት ቲሙን ራሳችሁን አውቃችሁ አትግደሉ ወይ ንገሩን። እሺ ይለኛል ወያላው አሳይቶ ነሳን። ለጥቂት ሰዓታት እንግዲህ ወደ ትክክለኛው ቦታ ወደ ሚዜነቱ ተመልሶ ነበረ። ይሄንን ጨዋታ አሸንፎ ደግሞ ወደ መሪነቱ ሄዷል። ወያላው ታዝሎ ወጥቷል። ኦንጎል አግኝቶ ማለት ብራይተን ራሳቸው ላይ አስቆጥረው። ድሮ ሴት ፒስ ነበር፣ አሁን ደግሞ ኦንጎል። አሁን ግን የማይቀር ነገር ነው። ላታመልጭኝ አታሯሩጭኝ ሆኗል ጨዋታው። አሁን ፕሪሚየር ሊግ ላይ በሁለቱ ቲሞች መሃል በሚዜውና በሲቲ መሃል ላታመልጭኝ አታሯሩጭኝ የማይቀር ጉዳይ ነው። እስ ታይም ቲኪንግ ቦምብ እየቆጠረ ያለ ቦምብ ነው። ወደ ቦታቸው መመለሳችሁ አይቀርም፣ ወደ ናቹራል ወደ ትክክለኛ ቦታችሁ። ነገር ግን ዛሬ አሸንፋችኋል 2-1። ሲቲም 2-1 አሸንፏል። ሊቨርፑልም 2-1 አሸንፏል። ወደ ቦታችን ተመለሰናል። ወያላው ይመራል፣ ሲቲ ይከተላል። ሊቨርፑል 5ኛ ደረጃ ላይ ይገኛል። እንግዲህ አሁን የሚጠበቅ ጨዋታ አለ። ቼልሲ ከአስቶን ቪላ የሚገርም ጨዋታ። በዚህ ሳምንት እንግዲህ ሁላችንም አሸንፈናል። ተርፌም አሸንፋለች፣ ወያላውም አሸንፏል፣ ሲቲዝንም አሸንፏል፣ ሊቨርፑልም አሸንፏል። አሁን የሚቀረው ቼልሲ ነው። የቼልሲን ጨዋታ እንጠብቃለን። እዛ ጨዋታ ላይ የሚገርም ጨዋታ ፉክክር እናያለን ብዬ ተስፋ አደርጋለሁ። ለአሁን ግን ወያላው ቦታውን ተመልሶ ይዟል። ግን የማይቀር ነው ወደ ትክክለኛ ቦታ መመለስ፣ ወደ ሚዜነት መመለሱ የማይቀር ነው። ባለበት ሁኔታ ሲቲ አክርሮ መጥቷል። የምናውቀው ድራማ ነው። ምንም ማድረግ አልችልም። ይሄንን ነገር ስል እየደበረኝ ነው፣ ግን የደበረኝ ሳይሆን ደስ እያለኝ ነው። ግን ሚዜ ወደ ቦታው መመለሱ አይቀርም። ይመቻችሁ። ሃቭ ናይስ ዊኬንድ። እኔ ግን ምን አይነት እንደው ማንቸስተር ሲቲ አጉል ልምድ ሶስት እኮ እያስጀመርሽ ነው ብራዘር። አንድ እናስቀምጣለን፣ ከዛ አጣጥመዋለሁ ስትል ይበቃሃል ለዛሬ እያልን ስናወርድ ለሰዓታት በቃ ከአንተ ጋር የሆነ እስክጫወት አንድ ስጫወት ሁለት እንደዚህ የተጫወትን አንዘልቅም። እስ ያንድ ጨዋታ ተሸንፊ አንቺ ሲቲ አይደለሽ መጨረሻ ላይ አክተር አይደለ? ምንድነው ዴክላን ራይስ? ለምንድነው የሰባት ተጫዋች ደሞዝ ማይሰጠው? ለምንድነው
በተፈጥሮሽ እሱ ባለ 4 ሳምባ ሆነ፣ ለአራቱም ሳምባው ነው መከፈል ያለበት። ሜዳ እንደዚህ ቢስሚላ። ዛሬ ግን በእናትህ በክሊንሺት የምንወጣውን ጨዋታ አሸነፍን፣ የሊጉ መሪ ሆነናል። ጋብሪኤል ማጋሌስ ደግሞ መጣ። ጋብሪኤል ማጋሌስ መጣ። እኔ ዱብዳ ነውብኝ ሲያሟሙቅ ሰገረን። ጭራሽ ገብቶ ይጫወት ገብቶ ይከላከል። ቢስሚላ። ከዚህ በኋላ ተሞከረብን የሚለውን ቻሌንጅ እንጀምራለን። አንድ ተሞከረብን የቅንጠት ጊዜ እየመጣ ነው። እስቲ የአርሰናል ደጋፊ አረ በፈጠረ ይሄን ቪዲዮ 5000 በትንሹ ኮፒ ሊንክ በትንሹ ነው ያልኩት በአንድ ሰዓት ውስጥ ማለት ነው። ይመቻል። እሺ አርሰናል አሸንፏል። እንግዲህ ግን ሲቲም አሸንፏል፣ ትናንት ዩናይትድ አሸንፏል፣ ሊቨርፑል ዛሬ አሸንፏል፣ ሁሉም አሸንፏልና ሲያስጠላ ቲክቶክ መግባት። አረ በስመ አብ። ለማንኛውም ዋናው ሲቲ ማሸነፉ ነው እና ፕሪሚየር ሊጉ ላይ ከባድ የሆነ አደራ ሰጥተነዋል ማለት ነው ለሲቲ። መቼ ነው እኛ እንበለዋለን የምትሉት? እንዴት ሲቲ በለዋለን ምናምን እስከ መቼ ምናምን የምትሉ የወያለው ደጋፊዎች ማለት ነው። ሁሌ እንበላለን እንደኛ 20 ጊዜ በላን እኮ ፕሪሚየር ሊጉ። ሁሌ እኮ አንደኛ ሆነን አንቀጥል ማለት ነው። ታሪካችን ወድቆ መነሳት ነው። አሁን ደግሞ ማለት ነው ፕሪሚየር ሊግ በልተን አሁን እንግዲህ ሰፈር እያደረግን ነው። ስለዚህ እንደዚህ ሰዓት ደግሞ እኛ ማንበለው ከሆነ ጆሮአችን እንዳታደነቅሩን ሲቲ እንዲበላ እንቋጥራለን። እና ይሄ የሆነ እርኩስ ምናምን አይሰራራችሁ። መቼ ነው እኛ እንበላለን የምትሉት? እኝኝኝኝኝ ወያለው የተባላችሁት እኮ የእናንተ የማረግ ስማችሁ ከሆነ ወያለው የተባላችሁት እኮ ቁጭ በየዓመት ዩናይትድ ዋንጫ ሲበላ አንዴ ለማነሽ አንዴ ለማን ያልደገፋችሁት ቡድን አለ። በዛው የሲቲ ደጋፊ ሆኖ የቀረው የአርሰናል ደጋፊ አይደል እንዴ? ስምን እየጠራው መጥቀስ እችላለሁ። ከሌ ብዬ ማለት የአርሰናል ደጋፊ ነበር። በዛው በቃ ሊወይል ሄዶ እዛው ሲቲ ጋር ይቀርና የሆነ ካልኩሌሽን ውስጥ ምናምን እንትን አትሉ። እኔ እንደ ሲቲ የምጠለው ክለብ የለም፣ ግን ምን አገባኝ። ክለብ አሁን ላይ ጥሩ ላይ አይደለም፣ ዋንጫ ሊበላ አይችልም። ግን የሱን ያህል ዋንጫ ይበል የለም፣ ከንግስናው ማንም አይነቀንቀውም። ስለዚህ አሁን ጥሩ ላይ አይደለም። ጆሮአችን ከምታደነቅሩት ደግሞ ካለው እኮ ትመርጣለህ ፓፓ፣ ካለው በቃ ከሌብ እና ምንም ኖርማል ነገር። ዋንጫውን ያሸንፋል ተብሎ የሚገመተው ቡድን ጥንካሬ ከቀን ወደ ቀን እያስደመመኝ ነው። ምን ጨዋታዎችን የሚያሸንፈው ጎል አስቆጥሮ ኢቭን ጎል አስቆጥሮ አይደለም ኦንጎል ተቆጥሮ ነው። ከዛም በኋላ የትኛውን ቡድን ያስጨንቀዋል ማለት የትኛውን ቡድን ያስጨንቀዋል። እድለኛ ስለሆናችሁ 3 ነጥብ እየወሰዳችሁ ነው። ይሄን ቃል ገባላችኋለሁ። ከሆነ ሰዓት በኋላ ሄኖክ ትክክል ነበር ትላላችሁ። እድለኛ ስለሆናችሁ 3 ነጥብ እየወሰዳችሁ ነው። ኔክስት እና አስቶን ቪላ ይሄ ኳስ ተቆጣጥረው መጫወት ጎል ማስቆጠር የሚችሉት ቡድኖች ሲመጡ 3 ነጥብ አይደለም 1 ነጥብ መውሰድ ምን ያክል አደገኛ እንደሆነ ትመለከቱታላችሁ ማለት። በረኛችሁ በጣም ጠንካራ ነበር፣ ተፍቷችኋል። ቢያንስ ብራይተን እንዲህ ደካማው ብራይተን አቻ ይገባው ነበር። ከእናንተ የተሻለ እንቅስቃሴ አድርጎ ነበር ማለት ነው። ይመቻችሁ። ለማንኛውም ድሮም እኮ ኢትዮጵያ ውስጥ እኮ በቅሎ ወለደች ሲባል ፍርሃት እየተሰማኝ ነበር። የማይሆኑ ነገሮች ኢትዮጵያ ውስጥ እየተከሰቱ ነው። ይህም ደግሞ ምክንያቱ ምንድነው? አርሰናል የአሁን ዓመት ዋንጫ ሊበላ ይሆን? አሁን ላይ የምሬን ነው የምልህ መፍራት ጀምሬያለሁ። የምሬን ነው የምልህ በቃ የምርም ከልቤ መፍራት ጀምሬያለሁ። ይሄ ነገር ምንም እያስደስተኛ አይደለም፣ ምንም ማለት ነው። በቃ ሲቲም ቀን እያሳያ ያለው ነገር ጥሩ አይደለም፣ ለኔ አልተመቸኝም። እና ይሄ ክለብ ደግሞ አሁን ላይ ምን መሰለህ ችሎ አይደለም እያሸነፈ ያለው እድል ነው። በእድል ጨዋታዎችን ወደ 3-4 ጨዋታዎችን ተሻግሮ መጥቷል እና ከዚህ በኋላ ዋንጫውን የሚያጣ ይመስላችኋል? እኔ በጣም ፍርሃት እያለኝ ነው። መደበቂያችንን ድጋሚ መፈለግ ያለብን ይመስለናል። ኃጢአት ነው፣ ማሸነፍ ነው። የማርቲን ኦዴጋርድ አድናቂዎች ዛሬ ኮሜንቴን በማርቲን ኦዴጋርድ ለማጨናነቅ ተዘጋጅቷቸዋል። አንድ ነገር ግን ሰጀስት አድርጋችሁ እግር ኳስን ስትመለከቱ ቶሎ ለማድነቅ፣ ቶሎ ለመተቸት፣ ቶሎ ለመደሰትና ቶሎ ለመከፋት አይነት የእግር ኳስ እይታ አይኖራችሁ። ማርቲን ኦዴጋርድ ዛሬ ቆንጆ ነበር። ሁሌ እንደዚህ መጮት አለበት። ዲፓርቱ ላይ አግኝቶ የሚጠቀምበት አጠቃቀም በጣም ያስገርመኛል ብያችሁ ነበር አይደለ? ዛሬ እንደዚህ ነው ማድረግ ያለበት። ሌላ ጊዜም እዚህች ቦታ ላይ ሲያገኝ እንደዚህ ነው ስኮር ማድረግ ያለበት። ኳሶቹ ወደፊት ነበሩ። ማርቲን ኦዴጋርድ በጣም አስገራሚ ድንቅ ሆኖ ነው ያመሻው። ማርቲን ኦዴጋርድ ሁሌ እንደዚህ መሆን አለበት። ሁሌ እንኳን ባይሆን አበዛኛውን ጊዜ ጌም እመርጥለታለሁ ብያችኋለሁ። ከመመርጥላችሁ ጌሞች አንዱ ደግሞ ኤሚሬትስ ላይ እንደዚህ አይነት ጌም ቆንጆ ነበር። ኦዴጋርድ አንዳንድ ፊልሞች ተመልክታችኋል። ዳይሬክተር፣ ፕሮዲሰር፣ ረዳት ዳይሬክተር፣ አክተር፣ ካሜራማን ራሱን እየቀረጸ ራሱ የሚታውን ሰው ሊኖር ይችላል። ያ ማለት ዴክላን ራይስ ነው። ዛሬ ሌላ ሚና ነበር የተሰጠው በቀኝ ፉልባክ ላይ ማለት ግን ማለት ነው። የሚገርም በቃ ተውቶታል ቦታውን። ይሄ ልጅ ግን ማረፍ አለበት። ኢቨን ጸጉሩን እንኳን የሚያስተካክልበት ጊዜ እያገኘ አይደለም። አይ ቲንክ ሊያስይዘው እያሰበ ነው። ከዚህ በኋላ ይቆረጧል ብዬ አላስብም፣ ግን ማረፍ አለበት ራይስ። በጣም
ስፔሻሊ ደግሞ ከዚህ በኋላ በጥቂት ቀናቶች ውስጥ ብዙ ጨዋታ ነው ያለው። ዲክላን ራይስ ዛሬ የተሰጠን ሚና በአግባቡ ነው የተወጣው። ጨዋታው ያን ያክል አስጨናቂ አልነበረም። ለምን በዚህ መልኩ ሊቀጥል እንደፈለገ አልገባኝም። ሚኬል አርቴታ ጨዋታውን 4-0 5-0 ማሸነፍ ነበረበት። እኔ የምለው ቡካዮ ሳካ ምንድን ነው ለምንድን ነው የማይቀየረው? እንዴ የምሬ ነው የምላችሁ። ቡካዮ ሳካ ዛሬ እኔ አሁን ትሮሳርድ ከሚወጣ ቡካዮ ሳካ እስከ 80 ደቂቃ ድረስ ይበቃው ነበር። ኑኔ ማዱኬ ያለ ምን አድርጎት ነው ሰውየው? ለምን ነው 5 ደቂቃ የሚያገኘው? ኑኔ ማዱኬ ዛሬ ቡካዮ ሳካ ለኔ ጥሩ አልነበረም። ሌላው ጋብሪኤል ማጋሌዝ አርሰናል 2-1 እየተመራ በጣም ጫና ባለበት ሰዓት ተቀይሮ መግባት ነበረበት ወይ? ከጉዳት እንደመምጣቱ መጠን ይሄንን ጫና ይሄንን ፕሬሸር የመቋቋም ጡንቻ ገና ፍሬሽ የሆነ ጡንቻን ይዞ የሚገባው ወደ ሜዳና መግባቱ በጣም እኔ ስጋት ታይቶ የነበረ ግን ያው ተከላካይ ክፍሉን በደንብ አደራጅቶት ምናምን ውጤቱን እንዲያስጠብቅ አድርጎታል። ግን ሪስክ ነው የወሰደው ሚኬል አርቴታ። እንደዚህ አይነት ሪስኮችን ደግሞ ከምትወስድ አንዳንድ ጊዜ ቀደም ብለህ ጌሞችን ለመግደል ብትሞክር ጥሩ ነው። ዛሬውን አርሰናል ዋጋ ቢከፍል ማን ነበር ተጠያቂ የሚሆነው? ራስህ ሚኬል አርቴታ። ዴቪድ ራያ ምን አይነት ኳስ ነው ያወጣው እናንተ? በእርግጠኝነት ማለት ነው የብራይተን ደጋፊዎች ጎል ብለው ነው ተመልሰው የተቀመጡት። ከመረቡ ላይ ነው ያወጣው ማለት ነው። ዴቪድ ራያ በተከላካዮች ብቻ ከቨር የሚደረግ ግብ ጠባቂ አይደለም፣ ወይም ተከላካዮች ስላሉት ነው ክሊንሺት የሚጠብቀው የምትለው ግብ ጠባቂ አይደለም። ተከላካዮቹን ሪሙቭ ብታረግለት ብታስወግድለት እጆቹ መመለስ ይችላሉ። የሚገርም ግብ ጠባቂ ነው ዴቪድ ራያ። ለማንኛውም አርሰናል 2-1 አሸንፏል። ዛሬ 2-1 ቀን ነው። ሲቲ 2-1፣ ሊቨርፑል 2-1፣ አርሰናል 2-1 ብራይተንን በማሸነፍ መሪነቱን አጠናክሯል። ጨዋታውን እንደተመለከታችሁ ሀሳብና አስተያየታችሁን ወያለው ለዛሬ ቋጠሮ አልተሳካም። የዛሬውን ቋጠሮ ተወጣችሁታል፣ ለጥቂት ተርፋችኋል። ግን ኢን ሎንግ ተርም አነፋታችሁ ሲቲ ተመልሷል። አሁን ያስጨንቅሻል። ዞሮ አትበይም ዋንጫ። ለማንኛውም እንኳን ደስ አላችሁ። ያው ጋብሪኤልም ተመልሶላችኋል። ትንሽ ከዚህ በኋላ ጠጠር ትላላችሁ። ነገር ግን ያው አልሰማም ነው የምልህ። ቋጠሮ አርሰናል አሸንፏል። ኦን ጎል አጌን ምንም አታመጡም። እኛ ይላችሁ በራሳችን ዌፐን ማለት ነው ክሮስ እናደርገዋልና ራሳችሁ ላይ ትከታላችሁ። ቋጣሪ እንደፈለክ ብትቀመጥ ማንም ሰው አያስቆመኝም። ማንም ሰው ማለት ነው። ካፒቴን ተመልሷል። ምን አይነት ሰው ነው ኦዴጋርድ? ዛሬ በጣም የሚያምር ጨዋታ ነው የተጫወትኩ ማለት ነው። ቲማችን 2-0 እየመራ ዴቪድ ራያ በጣም ነው የምትችለው። እግዚአብሔርን ትችላለህ። በምክንያት ነው ጎልደን ግሎቭ የምታሸነፈው የፕሪሚየር ሊጉን በምክንያት እንደሆነ ዛሬ ያሴተኛል። ምን አይነት ሴፍ ነው ሜንቴ እንዴት አድርጎ ነው የጠቀለለው? እኔ እንዴት ነው የሚመለሰው እያልኩ መለሰው። በጣም ነው የምትችለው። እግዚአብሔርን እኔ በጣም ነው የምትመቸኝ ማለት ነው። ተቀይሮ ገብቶ ማርቲኔሊ እኮ ካደረጋቸው ማን ግን ከገባብን በኋላ ስቴብል አልነበርንም። ጋብሪኤል ተመልሶላችኋል። ለሁላችሁም ቋጣሪዎች አሁን ከዚህ በኋላ በክሊንሽት ኦን ታርጌት ከተሞከረ እዚህ ጋር እየመጣሁ እጮሃለሁ። ታያላችሁ። ይሄን ቪዲዮ እንዳረሱትሽ ሴቭ አድርጉት። ይሄን ቪዲዮ እንዳረሱት። አሁን ጋብሪኤል ተመልሷል። ኦን ታርጌት ሲሞከር ነው የምናደደው። እንችላለን።